እሺ እሺ እሺ፣ ችግር የለውም ችግር የለውም የኔ ውድ። ኧረ ችግር የለውም። ስራሽን ስሪ፣ ስራችሁን ስሩ ውዶች፣ ስራችሁን ስሩ። እኔ ስራዬን እየሰራሁ ነው፣ እናንተም ስራችሁን ስሩ። እሺ እሺ እልሳለሁ አላለችም? እሺ እመልሳለሁ። እሺ እኔ ውደሽ የሰው ብድር አታስቀምጪ። ሳቂ። የኔም እኮ ልብስ ራሱ ተቆልሏል እኮ ማርያምን ቁልል ብሏል። ብታይ ልክ የሳውዲ እንትን እንጅበል አክሏል። የኔ ልብስ ራሱ የሚተኮስ እግዚአብሔርን ቁጭ ብዬ ተኩሳለሁ። በኋላ ትንሿ አለሽ እየተኮሽ ነው ላግዝሽ። ተጫወቹ። እኔ ረሳው ምን ገና እኮ ትራንስሌት እያደረኩ እኮ ነው የማነበው ታውቂያለሽ። እዚህ ጋር የሆነ ነገር ነክቼ አበላሽቻለሁ ስንቀላቀል። 3000 ሰው ይታየኛል። በጣም ነው የማመሰግነው። ክበሩልኝ ትያለሽ። ምትኬ የለሽም። ትንሿዬ እርግጠኛ ነኝ የለሽም። አለሽ አለሽ አለሽ። ልብስ እየተኮስኩ ነው ብለሻል ለካ። እሺ እሺ መቅድዬ ኑሪልኝ ኑሪልኝ እኔ ውድ ኑሪልኝ ኑሪልኝ 1000 ዓመት ሳይከፋሽ ቅመሟዬ። ግን ለምንድን ነው እሱ የመዳም ቅመሞች የምትሉት እየተባለ እኮ ነው። ለምንድን ነው እናንተን የመሰለ የእግዚአብሔር ቅመሞች የእግዚአብሔር ቅመም ብትሆኑ አይሻልም ወይ? ለምንድን ነው እሱ እንደዚህ ያላችሁት እየተባለ ነው። ምን ትላላችሁ? ስለዚህ ለምንድን ነው እሱ የመዳም ቅመም የምትሉት? የእግዚአብሔር ቅመሞች አትሉም ወይ ብትሉ አይሻላችሁም ወይ? የእሱ ቅመም ብትሆኑ አይሻላችሁም ወይ ይላሉ። እስኪ እዚህ ጋር ተቀምጠች ቻርጅ አድርግ። ለማንኛውም